待会注意不会。他这个菜。ይህ እንደዚህ የተሻሙና በፍቅር እያጣጣሙ ሲመገቡ የምትመለከቱት ስጋ የበሬ የበግ አሊያም የፍየል ስጋ አይደለም። ይልቁንም የዚህ ዝንጀሮ ስጋ ነው። በዚህ ጎሳ ዘንድ የዝንጀሮ ስጋ የአይጥ የእባብ እንዲሁም የአፋት ስጋ እጅግ በጣም ጣፋጭና ሁሌም ቢመገቡ የሚመርጡት የምግብ አይነት ነው። ለመሆኑ እነዚህ ህዝቦች እነማን ናቸው? የትስ ይገኛሉ? ምን ያህል የህዝብ ቁጥር አላቸው? እንዲሁም ማህበራዊ አኗኗራቸው በተመለከተ ምን ይመስላል? በተጨማሪ ዓለምን የሚያስደንቀው ጥልቅ የሆነ የአደን ጥበባቸውን በተመለከተ አለፍም ብሎ የእረፍት ጊዜያቸውን እንዴት እንደሚያሳልፉ በዚህ ቪዲዮ የምንመለከተው ይሆናል። አብራችሁን ቆዩ። እነዚህ ጥንት የሰው ልጅ አመጣጥን የሚያስታውሱ ከዘመናዊ ዓለም ተነጥለው የሚኖሩ በአህጉራችን አፍሪካ በታላቁ ስምጥ ሸለቆ በሰሜናዊ ታንዛኒያ ጫካ ውስጥ በኢያሴ ሐይቅ ዳርቻ ላይ የሚኖሩ የሃድዛፔ ህዝቦች ይባላሉ። እነዚህ ህዝቦች ሃድዛ በመባልም ይታወቃሉ። የዚህ ጎሳ መለያው ከሆኑት ውስጥ እንዲሁም አሁን ላይ በዓለም ህዝብ ዘንድ መነጋገሪያ ካደረጋቸው ጥልቅ ብቃታቸው መካከል እንደ ንስር አይን ታዳኞቻቸውን አነጣጥረው በማየት ብቃታቸው ሲሆን ማልደው ወደ አደን ሲወጡ ጥልቅ የሆነ የአደን ስትራቴጂን በመንደፍ የታዳኛቸውን ደካማና ጠንካራ ጎን ካጠኑ በኋላ የአደን የሥራ ባልደረቦቻቸው ከሆኑት ውሾቻቸው ጋር በመናበብ ፈጣን የማጥቃት እርምጃን በመውሰድ ታዳኛቸውን ከበባ ውስጥ ያስገቡታል። በመቀጠል በዚህ ጠንካራ ከበባ ውስጥ ካስገቡት በኋላ በፈጣን መልሶ ማጥቃት ታዳኙን የዕለት ጉርሳቸው ያደርጉታል። በእነዚህ ህዝቦች ዘንድ በዘመናዊ ዓለም ውስጥ ያሉ መሰረታዊ ነገሮች ለአብነት መሪ ወይም አስተዳዳሪ የላቸው። እዚህም በተጨማሪ የተጻፈ መተዳደሪያ ህግ ብሎ ነገር አያውቁም። ሁሉም ህዝቦች ወይም የጎሳው አባላት በፍቅር በመተሳሰብ ነው የሚያድሩት። ቋሚ መኖሪያ ቤትም የለም። ለአደን በወጡበት ቦታ ከዛፍ ቅርንጫፍ በሚሰሩ ጊዜያዊ ማረፊያዎች ያድራሉ። ልብስም የለም። ሀብት ማፍራት ለነገ ጥሪት ማስቀመጥ ብሎ ነገር የለም። በዚህ ጎሳ ዘንድ ሁሉም ነገር የጋራ ነው። ተካፍለው ያገኙትን ነገር ይመገባሉ። ሆስፒታልም የለም። ድንገት ቢታመሙ እንኳን ምን ሊሆኑ ይችላሉ ብለው አስበው ሊሆን ይችላል። ነገር ግን ሃድዛዎች ከሚኖሩበት ጥቅጥቅ ጫካ ውስጥ የተለያዩ ቅጠላቅጠሎችን በመሰባሰብ ራሳቸው ባህላዊ መድኃኒትን በመፈብረክ ራሳቸውን በማከም ከበሽቶቻቸው የሚፈወሱ ይሆናል። በዚህ ጎሳ ዘንድ ሃይማኖት የሚባል ነገር ፈጽሞ የለም። ራሱ ተፈጥሮ ነው የሚያደርግ። ከብት የለም፣ እርሻ የለም። ብቻ ምን አለፋችሁ በዚህ በዘመናዊ ዓለም ውስጥ እኛ የለመድናቸው ወይም የሰው ልጅ ከዕለት ተዕለት ኑሮ ያስፈልገኛል ብሎ ላይታች የሚለፋባቸው ነገሮች በሃድዛ ወይም በሃድዛፔ ህዝቦች ጋር ቦታ የላቸው፣ ፈጽሞም የሉ። በሃድዛ ህዝብ ዘንድ የሚያሳስባቸው ነገር የዕለት ጉርሳቸው ብቻ ነው። ከዛ ውጪ ምንም ሐሳብ የለም።
ምንም ጭንቀትም የለም። ይህ የሀድዛዎች እውነታ ነው። እነዚህ ድንቅ የሆኑ ጎሳ አባላቶች የሚጠቀሙትን እያንዳንዱን ነገር በምንመለከትበት ጊዜ ከተፈጥሮ ጋር ያላቸውን ጥልቅ ቁርኝትና ትስስር በሚገባ የሚያሳዩ ናቸው። ማህበራዊ ኑሯቸው በተመለከተ በሀድዛ ህዝቦች ዘንድ ወንዶች እና ሴቶች ግልጽ የሆነ የሥራ ክፍፍል አላቸው። ወንዶቹን በተመለከተ ማልደው በመነሳት ወደ ዱር በመሰማራት የዕለት ጉርስ የሚሆን አንድ የዱር እንስሳን አድኖ ማምጣት ነው። በተመሳሳይ መልኩ የሀድዛ ሴቶችን በተመለከተ በጫካ ውስጥ ከሚገኙት ጥቅጥቅ ደኖች ውስጥ ስራስሮችን ቆፍረው በማውጣት ምናልባት ለአደን የወጡት የሀድዛ ወንዶች እድል ከነሱ ጋር ካልሆነች የሚመገቡትን ነገር ስራስሮችን በመቆፍረው በማውጣት የሚያዘጋጁ ይሆናል። እነዚህ በሰሜናዊ ታንዛኒያ በኢያሴ ሐይቅ ዳርቻ የሚገኙ የዘመነችውን ዓለም የማያውቋት ህዝቦች ቁጥራቸው ምን ያክል ነው ብለው ሊጠይቁ ይችላሉ። የሀድዛ ህዝቦች ቁጥር በተመለከተ አንድ ጥናት እንደሚያሳየው ከሆነ የህዝብ ብዛት ቁጥራቸው ከ1000 እስከ 1500 እንደሆነ ያሳያል። የሀድዛ ህዝቦች በእረፍት ጊዜያቸው ሁለት ነገሮችን ያከናውናሉ። የመጀመሪያው ለአደን የሚያገለግሏቸውን ቀስቶች ማዘጋጀት ነው። እነዚህ ቀስቶች በሚያዘጋጁበት ወቅት በሁለት ዋና ዋና ክፍሎች ይከፍሏቸዋል። አንደኛው በመርዝ የተነከረ ሲሆን ሁለተኛው በመርዝ ያልተነከረ ነው። የመጀመሪያውን በተመለከተ ትላልቅ የዱር እንስሳቶች በቀላሉ ላይ ያያዙላቸውና አለፈም ሲል እነሱ ሊተናከሏቸው ይችላሉ። ስለዚህ ይህንን ለማስቀረት ሲሉ ሀድዛዎች ከሚኖሩበት ጥቅጥቅ ደን ውስጥ የተለያዩ መርዛማ ቅጠሎችን በመሰብሰብ በሚያዘጋጁት መርዝ የሚነከረው ነው። ሁለተኛው ደግሞ በመርዝ ያልተነከረው ሲሆን ቀለል ያሉ እንደ ጦጣ፣ አይጥ፣ አዋፎችን ለማደን የሚጠቀሙበት የቀስት አይነት ነው። ሌላው ሁለተኛው የእረፍት ጊዜያቸውን የሚያሳልፉት ደግሞ ባህላዊ ሙዚቃዎችን በመጫወት እንዲሁም ባህላዊ ዳንሶችን በመደነስ ነው። የሀድዛዎች ባህላዊ ጨዋታ፣ ሙዚቃ ሆነም ዳንስ በአትኩሮት ለተመለከተው ከተፈጥሮ ጋር ያላቸውን ጥልቅ ቁርኝት የሚያሳይ ነው። ታዲያ እነዚህ ህዝቦች ከፈተና ወይም ከመከራ የጸዱ አይደሉም። ለነዚህ ጎሳ ወይም ለሀድዛቤ ህዝቦች ትልቅ ፈተና የሆነባቸው ነገር በአካባቢው የከተሜነት መስፋፋት፣ የደኖች መመንጠር፣ የመንግስት ፖሊሲዎች መቀየር እንዲሁም ትልቁ ፈተናቸው የአየር ንብረት መለዋወጥ ነው። እነዚህ ሰው ሰራሽና የተፈጥሮ መለዋወጦች ለሀድዛቤ ህዝብ ወይም ለሀድዛዎች ትልቅ ፈተናና ትልቅ መከራ ሆኖባቸዋል። ቸር ሰንብቱ። ዋኖፊ ኢትዮ Wanofi YouTube is the best place for entertaining and informative content. Subscribe Wanofi YouTube.